ሰላም ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ እነዚህን በጣም ነው የሚያምር ማርያም ልዛረልሽ እስኪ እንደዚህ እንግዲህ እንዳይል ለመሸጥ ወስኛለሁ ማለት ነው። ስለዚህ ጫራታ ላይ ላቀርበው ነው። የሴዶ ልጅ ብለ የቲክቶክ አካውንት የከፈትከው ሰውዬ ማለት ነው። ከዚህ በኋላ ተሳስተ ስለኔ ቪዲዮ እንዳትለቅ አንተ። የዩቲዩብ ቃለ ምልልስ መዘዝና የአርቲስቶቹ የፍርድ ቤት ውሎን እነዚህንና ሌሎችንም ይዤላችሁ መጥቻለሁኝ። ቻናላችን እንደምታውቁት አዲስ ስለሆነ ሰብስክራይብ ማድረግ አትርሱ። ለሌሎች እንዲደርስ ደግሞ ላይክ፣ ሼር የሚደረጉትን ነገሮች በጠቅላላ ያደረጋችሁ ለብዙዎች እንዲደርስልን አድርጉ። በሱ ተባበሩን። በጣም ነው የማመሰግናችሁ ወዳችሁ ስለምታደርጉልን። ወደ ቪዲዮ እንለፍ። $100 ትናንትና ሜክሲኮ ላይ አንድ ሴትዮ እየዞረች ይሄንን $100 እያደለች ነበርና እኔም ጋር ደረሰችና ሰጠች። ከዛ ስትሰጠኝ አላመንኳትም። ምክንያቱም $100 ነው እያልኳቸው ያለሁት። ዶላሩን ተቀብዬ እያፈጠጥኩ ሳያት ተጠቀምበት አለች። ከዛ ዶላሩን ዝቅ ብዬ ሳየው መሃል ላይ ገንዘብ አልጋን እንጂ እንቅልፍን አይገዛም ይላል። ከዛ ከላይ $1 ቢሊዮን ይላል። ከዛ ታች ላይ ጌታ ይወድሃል አሳይቶ ይንሳሽ የጦዘ $100 ሰጠች $100 መያዝ ህልምሽ ብቻ ሆኖ ይቅር። ህልሜን ነው የቀጨሽው። እንዴት ነበር የሚሰማችሁ? የምሯን ነው ውሸት ነው እንዴት $100 ምናምን አይነት ውዝግብ ውስጥ ሆናችሁ ጌታ ይወዳል ማለት እንጂ ነው ያድሽ እንደዛ ምላት የሚመስለኝ። እናንተ ምን ልትሏት ትችላላችሁ? እስኪ ኮሜንት ላይ አጋቢ። ቴሌ ብር ለኔና ለመሰሎቼ ልክ ብር ትራንስፈር ልናረግስን ኬታ ባሽ እንዳመጣሽ ወይም ብር ታውቂያለሽ አንቺ ማን አይ መላጣት ነው ግን ኬታ ባሽ እንዳመጣሽ ታውቂያለሽ ብር ነው ምናምን እሚል ሪማይንደር እንደሚሴጅ በሚያስፈራ ድምጽ አስቀምጥልኝ። እኔ ብር እየመሰለኝ አይደለም። የምሯን እኮ ነው የምር። ቴሌ ብር ብቻ ሳይሆን በአጠቃላይ ሞባይል ባንኪንግ የምንጠቀሙባቸው እንትኖች እንደዚህ አይነት ቮይስ ቢኖራቸው ግን ለምንድን ነው የወረቀቱ ብር ብቻ የኛ ብር የሚመስለን እንዴ? ያም እኮ የኛ ብር ነው። ቆንጆ ሀሳብ ነው። ይሄ ድምጽ ሊኖር ይገባል። ምን ትላላችሁ? ሰዎች በ60 ዓመታቸው የማያሳኩትን ነገር እኔ በ20 ዓመት ያሳክቻለሁ። ወገብ ህመም መስማት አልችልም። እረሳለሁ አንድና ሁለት አለው። ስልኬ ጠፋኝ። በስልኬ መደውል ሰው ነኝ። አይኔ አይሰራም። የውስጥ ደዌ ህክምና የሚል ቦታ የጥርስ ደዌ ብያነብኩ ሰው ነኝ ለማለት ፈልጌ ነው። ብቻዬ እንዳልሆንኩ አውቃለሁ። እንደ አይነት በሽታ ያለበት ጓደኛ ሜንሽን አድርጉና አብረን እዚህ ሆስፒታል አለ አሜን እየተባለ ነው። በእግዚአብሔር እንሂድ። ብቻዬን መሄድ ስላልፈለኩኝ ነው። እንሂድ፣ ተሰብስበን እንሂድ። የሆነ ፕሮግራም እናውጣና እንሄዳለን። ተሰብስበን ነው የምንሄደው። እዚህ ሁላችንም ያሳካናቸው ነገሮች ናቸው እነዚህ። እንደ ህዝብ ነው ያሳካነው። ወዴት በዘነዘና ድብድቡስ ግን እምነት መግባት ነበረበት። የትኛው እምነት እኮ ለመስገድ እንጂ ለመደባደብ አያበረታታም። ነገር ውስጥ እምነትና ፖለቲካ፣ ዘረኝነት ካላስገባችሁ አይሆንላችሁ። እኔ ሀገር ወላሂ ኮተት አንበስቶበታል። ኮተት አሰብስቡ። ስፖርት ነው በቃ ስፖርት እንደግፍበት። እንዳያችሁት ነው እንግዲህ አሁን ጓጉተን እየጠበቅን ያለ ነው ፋይት ውስጥ ያን የተነካካ ነገር ገብቷል። ቪዲዮ እየሰሩበት ነበረ። አታነካኩብን፣ እኛ ድብድቡን እንይበት፣ በቃ ቦክሱን እንይበት። በህግ አምላክ ታውን የሴዶ ልጅ ብለ የቲክቶክ አካውንት ሴዶ ልጅ አለው እየተባለ እናንተ ሰምታችኋል። ተሳስተ ስለኔ ቪዲዮ እንዳትለቅ አንተ። የምን ልጅ ነው የምትለኝ? ጭራሽ አያቱማ መጣ አይደል? ስማ እዚህ ቤተሰብ የኔ ቤተሰቦች እያስጨነቅ ስለሆነ የማይሆን ነገር እኔ አያቶቼ እንደዚህ አይደሉም። ቀድመው ነው ገብቷል። የኔ አያት እንደዚህ ማለት ነው ገብቷል። ስለዚህ ተሳስተህ ቪዲዮ እንዳሰራ የሴዶ ልጅ ምናምን ብለህ ማለት ነው በህግ ጠይቃለሁ ከዚህ በኋላ ማለት ነው። እኛ መርዳት ካለብን በውስጥ እንረዳለን። አካውንት አስቀምጥ ችግር የለውም በውስጥ እንረዳለን እንጂ ተሳስተህ የሴዶ ልጅ ብለህ እንዳለ ከዚህ በኋላ ስማ። እኛም ህይወት አለን እኮ ወደፊት የምንመሰርተው ህይወት አለ። ሰው እውነት ይመስለዋል እንደዚህ አሁን ዝም ብለህ ስትለቅ ማለት ነው። ስለዚህ ተሳስተህ ከዚህ በኋላ ቪዲዮ እንዳሰራ በህግ ጠይቃለሁ በቃ እሺ። ተሳስተህ ቪዲዮ እንዳሰራ መርዳት ካለብን አካውንት በስልክ ላከልን እንረዳለን። እንጂ እዚህ መጣ ነው ቤተሰቦች አታስጨንቃ ምን አይነት ጀዝባ ነው ባለ
እንግዲህ የሐሰት መረጃ ነው እያለ ነው ዜዶ። እኔ ሳየው ግን እውነት እኔ ራሴ እውነት መስሎኝ ነበር። ልጁ በጣም ነው የሚመስለው ብታዩ። ይሁት ከብታችሁ ቪዲዮን የሐሰት መረጃ ነው እያለ ነው። እኛ ሀገር ደግሞ አሁን ላይ የሐሰት መረጃ በምን አይነት ፍጥነት እየተሰራጨ እንደሆነ የምር ዋው መስብል ፍጥነት ነው። በጣም ይሄዳል። እና እንግዲህ እኔ ልጅ የለኝም ከዚህ በኋላ በእኔ ስም ቪዲዮ አትስሩብኝ፣ እምቢ ካላችሁ በህግ ጠይቃለሁ እያለ ነው ዜዶ። የእሱ ልጅ እንዳልሆነ እንግዲህ ተናግሯል። ወደ ቀጣይ ቪዲዮ እንለፍ። ረማመዱን ቀይሪ ከብዳለ መሰለኝ። አካሄዱ ራሱ ተቀየረ። ቡፍ ብሏል ሰውዬው። ካገቦሽ በኋላ ሁሉ ቀን ከኔ ጋር ለምትኖር አላለኝም እንዴ? ያማን እንዴ? ለምንድን ነው ሁሉ ቀን ከአንተ ጋር የምኖረው? አቆቴ እንዴ እናትና አባቴ እህቶቼ ለማን ጥቂት ነው ካገባኸኝ በኋላ ካንተ ጋር ሁሉ የምኖረው? አቆቴ እንዴ ልብሴን ማላጠልኝ ነው። ከዚህ በፊት ልብስ ማን ነበር የሚያጥብላ? አቆቴ ከዛ እንዴ ዘዘን ሰራተኛ ነበርች፣ ተመላላሽ ሰራተኛ ነበርች። ጥራታ ጠብላ አቆቴ እንዴ ናችሁ ጥራታ ተጠብለ ከፈለክ አቆቴ እሺ እንጀራ ወጥ ማን ላይ መስለኝ ነው እንዴ? ድሮ የት ነበር እንጀራ ወጥ ብላ አቆቴ ውጭ የገዛ እንጀራ ወጥ ብላ አቆቴ እንዴ ከሰኞ እስከ ዓርብ ድረስ እናማዬ ጎና ለቀዳሚ ነው መጥቼ ቤት ያድራሉ እኮ እንዴ። እና ትዳር ማለት ከቤተሰቦች መቆራረጥ ማለት ነው አይደለም። ከዛ በኋላ እሺ እኔ ሌላ ነገር ሲያስፈልገኝ ሳለኝ እንዴ ድሮ ሲያስፈልገ ማን ጋር ነበር የምትሄደው? እኮ ኤክስ ጋር ነበር የምትደውለው። እሷ ምዝጋቢ ሰጥ አከለክለኝ ማን ተካስ ከሰኞ እስከ ዓርብ ድረስ ደውልላት ትምጣ ትፈጽም ፈጽሙ ችግር ቅዳሜና እሑድ ጋር እኮ ተሳስተ እኔ ያለሁኝ እኔ ቅዳሜና እሑድ ቺዝ ማድረግ ይተከለከለ። ሊያኮርፍ ሞከረ ሊጣላኝ ሞከረ። እንዴ ጥፋተኛው ማን ነው? እሱ ራሱ ጥፋት አይደለም ሲጀመር። በቃ እንዴ እናትና አባቱ ይቆጡኛል። ደፋር እንግዲህ እሷ የፈለገችው ፓርታይም ትዳር ነው። ለጊዜው አልጀመርንም ፓርታይም ትዳር። እንግዲህ በፓርታይም ፍሪላንስ ትዳሮች ምናምን ሲጀመር እንጠራታለን ወይ ታገቢያለሽ እዛኔ እኔ እናት ምንድነው የምትይኝ? ምን አድርጎ ነው የምትይኝ? ከሰኞ እስከ ዓርብ ድንግልናዬን ለመሸጥ ወስኛለሁ ማለት ነው። ስለዚህ ጫራታ ላይ ላቀርበው ነው። የኔ ጥያቄ ኦሪጂናልና ፌኩን እንዴት ነው የሚጫረቱት አካላት መለየት የሚችሉት የሚለውን ነገር አያይዘሽ ብትነግሪያቸው ጥሩ ነበር። ተመስገን ያለቀ ነው 2018። አይ አጠናቀን እንሂድ 2019 ላይማ እነዚህ ነገሮች ይዘን መግባት የለብንም። ካሁኑ ይለቁልን። አይ ያላወጣችሁት እንደዚህ አይነት ነገሮቻችሁን ያላወጣችሁ ሰዎች እዚህ 2018 ላይ እናጠናቀው ግድ የላችሁ ኑ በሉት። 2019 አብሮን ከሄደ ይሄ ነገር ጥሩ አይደለም፣ ልክ አይመጣም። እዚህ ይለቁ 2018 ላይ። ወይኔ አሁን በሌለኝ ገንዘብ ከጓደኞቿ ጋር ተሰብስባ ብትመጣ ምን ሊውጠኝ ነው? አደራን አምላኬ አደራን። መጣች እንዴ? ማንም የለም? ብቻሽን የመጣሽው? አዎ እንዴ ምን ነው ብቻዬን ነው እንደቀጠርከኝ? ከምርሽ ነው? ታገቢኛለሽ? ገና ዛሬ አይደል መገናኘታችን? ቢሆንም ልብሽን አይቼዋለሁ። የዋነሽ እንዲሁ ማለት ነው አላችሁት 7 ጓደኞቿን እና ለ8ቱ ጓደኞቿ ደግሞ ቴካዌ እያደረገች ስትሄድ እሶች እንደዚች አይነት የዋል በላት ሴት ማለች። አይዟችሁ። አስቤዛ በየስንት ጊዜው ነው የምታደርጊው? አጠቃቀምሽስ እንዴት ነው ያላችሁ ብዙ ጊዜ ትጠይቁኛላችሁ። ስለዚህ አብሬ ዛሬ ጥያቄያችሁን እመልሳለሁ እና ዛሬ አስቤዛ ወጥቼ አደረኩኝ። ልጆቹ ክረምት ስለነበረ እንዴ አስቤዛ እንደዚህ ነው እንዴ? የኛ ቤት አስቤዛ ላሳያችሁ። ይሄው የሩብ ሽንኩርት ወር ነው የምንጠቀምበት። ማን ጭራሽ ዘይትም አለሽ? እኛ ቤት እኮ ዘይት የለም። በእንትን ነው የምንሰራው፣ ውሃም ካለ ነው፣ ከሌለ ሀባብ ነው የምንጠቀመው ማለት እንዴ። ጉዲፈቻው ሰጂኝ አንቺ የገዛሽው እኮ እኛ ሰፈር ሱቅ ነው እኮ ማለት ምንድነው ማየው? ኧረ እናንተ ቤት ብቻ አይደለም ብዙዎቻችን ቤት ይሄማ ለሱቅም ሱቅ ልከፍት ነው። ትንጥዬ ሚኒ ማርኬት ነገር ትንሽ አነስ ያለች እቺ ሰፈር ውስጥ ያለች አለች አንድ እሱ አይነት ይከፍታል። ምን ቀረ? ምን ጉደለ? ተው፣ ለሞራላችን እያሰባችሁ ተው። ችግሩ የሚመነጨው ከከተማ ልጅ ነው።
አሎ ከሚለው ከፍሬኩ ችግሩ የሚመነጨው ከከተማ ልጅ ነው። የከተማ ልጅ ምን ብሎ ዘፈነ? ቺኳን ላፍት ሳረጋት ይኸው አጅረው የኛ ዘመድ ደግሞ ይኸው ላስ አጠባት በምላስ ላስ የከተማ ልጅ ካፍላን ምንድን ነው እናት አስክረምነሽ እንደ ለላስሽ ይኸው እሱን ሰማ ይኸው ላስ በሰርጉ ቀን በጌታ በኢየሱስ ቱል 2018 ማታሳየን ነገር የለም። ነሐሴ ገባል። ተመስገን እንጂ ማንኛው ነገር የለም በዚህ አመት። ቃላት የለኝም ለዚህ አመት። አንድ ሁለት ጀምሩ። ሴዶ አየሽዋ ውበቱ እንዴት ነው ደስ የሚል። እኔ ግን ሴዶ እናትሽ እኔ ንግግሩ ራሱ የረቢስ እዚህ ጋር ደረቱ ላይ እኔ እሱ የኔ ነው። ኧረ እኔ መጀመሪያ አይቼው ስንት ነገር አንቺ ሁሌ ባልሽን ትቀሚያለሽ። አንቺ ዋሮ በላ ውሻ አንቺ በጣም ሰው በላነሽ ሌባ ነሽ አንቺ። ከአንቺ ጋር ራሱ ጉልበትና ራሱ አያስፈልግም። ውሻ ምን ቆሻሻ ፀጉርሽን የሬዲዮ ድራማ ቢላይክ የራሷ መልክ ማታስከብርናት ምን ያደርግልኛል ይለኛል። እንግዲህ የሚሰሩ እንዴ የሚለፋበት እንዴት ተለፍቶበት ነው እንግዲህ የሬዲዮ ድራማ የሚሰራው። ቀላል የሚባል ልፋት እንደ እብድ እየተጫወተ የሚሰራው እንግዲህ ይኸውላችሁ፣ እንዳትንቁ የሬዲዮ ድራማ ከዚህ በኋላ። እሺ ፌስ ኦፍ አድርጉልን። መታየት ብቻ ንክኪ አንፈልግም። መታየት ብቻ ፌስ ኦፍ ወንደዚህ ዶት ለመንካት ነው የሚመስለው። ይሄ የት ነው ወንድሜ? ቦንጋ ደረስኩ። ተመስገን ፈጣሪ። እኔ ከመምጣቴ በፊት ምን አልክ? ነገር አላት። ኩኩሻና ውድ ባለቤቱ ለመላ እዚህ ቲክቶክ ላይ ላለ ለመላ ኢትዮጵያውያን በጣም ትልቅ ትምህርት ናቸው። በጣም እስፔሻሊ የካፕል ቪዲዮ ለምትሰሩ ሳይካትሪስት ነን ትዳር እናገናኛለን ምናምን የሆነ ነገር እንመክራለን ለምትሉ ሰዎች ከዚህ በላይ ትምህርት የለም። እነዚህ ሁለት ሰዎች ላይ እንደምናየው ማለት ነው። ለምሳሌ ኩኩሻው ላይቭ ላይ ወይ ደግሞ የሆነ ቪዲዮ ላይ ሚስት ከታለች ምናምን የታለች ዋይፍ ምናምን ሲባል ምንድነው የሚለው? አባቴ አካውንት አላት ሄደ ቼክ አርጋት፣ በአራዳ ቋንቋ ማለት ነው። የፋሚሊ ኬዝ አለ ባለፈው የፋሚሊ ነው በቃ ማለት ይሄንን ባይዘው ይሄንን ንግግር ለማወቅ ይሄንን ልብ ለማግኘት ማለት ነው በቃ የሆነ ትሰጥ ይገባል። ስለተማርክ ብቻ አታገኘው። ይሄ አራዳ ልጅ የፋሚሊ ኬዝ የፋሚሊ ነው አለ። በቃ 5 ሳንቲ ነገር ግደለው አትነግር አይነግርክም። ስለሚስቱ አያወራልህ። እሷ ጋር ሂዱ ሚስቱ ኬኳ ጋር ኩኩሻ ምናምን ስትላት እኔ ልጆቼ ማሳደግ ነው የምፈልገው እኔ ማስታወቂያ አሰሩኝ ትላለች እንጂ እንዲህ አድርጎኝ እንደዚህ ብሎኝ እንደዚህ እንትን ብዬለት እንዲህ ሞቼለት ተፈልጬለት አትልሽም። ይሄ ቪዲዮ እዚህ ካፕል ነን እያላችሁ ዛሬ ጨጨብሳ እንስራለት ሚስቴን ሰርፕራይዝ ላርጋት ምናምን ለምትሉ ሰዎች ፍቅራችሁ እዚህ ድረስ ነው መሆን ያለበት። በቃ እዚህ ድረስ እስከ መከባበር ድረስ። ፎንቃው ብቻውን ምንም አባቱ የሚሰራው ነገር የለም ማለት ነው። መከባበር ያስፈልጋልና የመጨረሻ በቃ ነው የተመቹኝ። አብዛኛውን ኢትዮጵያዊ ፍርድ ቤት የሚሄድ ኬዝና ሚዲያ ላይ የሚወጣን ኬዝ ለይቶ አያውቅም። የሚዲያውን ፍርድ ቤት የፍርድ ቤቱን ደግሞ ሚዲያ ላይ ይዞ ይመጣል። እስፔሻሊ በልጆቻችሁ በፋሚሊ ስቶሪያችሁ ባላችሁ ፐርሰናል ነገር ተናግራችሁ ሚዲያ ላይ ፈምሳችሁ አቴንሽን አግኝታችሁ የሆነ ነገር ውስጥ መግባት ለምትፈልጉ ሰዎች ይሄ ትልቅ ነገር ነው። እስፔሻሊ ልጅ ይዛችሁ ጀነሬሽን የሚቀጥል ጀነሬሽን እጃችሁ ላይ ይዛችሁ እኔ እኮ ያሳለፍኩን ነገር የነሱ የልጆቼ አባት ወይ ደግሞ ባል ደግሞ የልጆቼ እናት ያረገችኝ ነገር የምትሉት ልጆች ዛሬ የ5 ዓመት የ6 ዓመት የ10 ዓመት ልጅ ይዛችሁ የምታወሩት ወሬ እኚህ ልጆች
18 ዓመት ላይ ሲደርሱ በእኛ ታሪክ ሚዲያ ላይ ተነግድ ነበረ ተነግጂ ነበር እናቴ አባቴ ይሏቸዋል። ይሄ ግልጽ ነው የምታዩት ነገር ነው መጨረሻ ላይ ማለት ነው። ለዛ በልጆቻችሁ በፋሚሊ አይነገድም። በቃ በሚወዱት አያምርም ሀሜት ለሰሚም አይበጅ ይላል ቴዲ አፍሮ። በቃ በሚወዱት አያምርም ሀሜት በቃ አለቀ ከተባለ አለቀ ካለ አለ ነው። ክፉ ነገር አታውሩ። ከኩኩሻና ከውድ ባለቤቱ መማር ያስፈልገናልና ጋይስ ፎሎ አድርጓቸው። ካፕሎች ስፔሻሊ ፎሎ አድርጓቸው ይጠቅሟቸዋል። ላቭ ዩ። በጣም ትክክል ናት። በጣም የካፕል ኮንተንት የምትሰሩ ሰዎች ታጋሩትና ማታጋሩትን የምር መለየት አለባችሁ። እውነት የቤተሰብ ገመና የቤተሰብ ነው። እሷ ንግግር ላይ ምንም መጨመር ራሱ ያስፈልጋል። የምር የቤተሰብ ነው። የቤታችሁ ነገር ቤታችሁ የሚጋራና የማይጋራ ለይታችሁ አጋሩ። ሁሉም ነገር ሚዲያ ላይ አይወጣም፣ አይነገርም። የምር እውነት በጣም ልክ ነው። በጣም ልክ የነገረችን በጣም ልክ ናት። እኔ በጣም ነው የምስማማበት። ትክክል ነው ያነሳችሁ ሀሳብ። ማርያም ጃኒ ለሰላም እስኪ እንደዚህ ወር አሜን አሜን። Thank you. No problem. Okay, that's it. Thank you. Yeah. አመሰግናለሁ። Thank you በጣም ስታምር ማርያም አታምርም? እንዳያችሁት ነው እንግዲህ ጃኒ አርቲስት ሰላም ተስፋዬ ስጦታ ሰጣታለች። ደስ ይላል። በልደታው የአርቲስቶች ችሎት ያነበበው ውጥረት፣ የፊንቴክ ክስ፣ የዩቲዩብ ቃለ ምልልስ መዘዝና የአርቲስቶቹ የፍርድ ቤት ውሎ እስከ መጨረሻው ተከታተሉት። የልደታው ከፍተኛ ፍርድ ቤት ቅጥር ግቢ ዛሬ ረፋድ ላይ የጭንቀትና የጉጉት ድባብ አጥልቶበት አርፍዷል። ሁልጊዜም በስክሪን ላይ በፈገግታና በድምቀት የምናውቃቸው ታዋቂ የጥበብ ሰዎች እንዲሁም ቲክቶከሩ መንሱር ጀማል በከባድ የፊንቴክ የኢንቨስትመንት ማጭበርበር ወንጀል ተጠርጥረው የሕግ ሚዛን ሲጠባበቁ በችሎት ፊት ታድመዋል። ይህ የፍርድ ቤት ውሎ የተለመደ የሕግ ክርክር ብቻ አልነበረም። ክሱ ዋስትናውና ከችሎት ውጭ የተሰነዘሩት ቃላት የተጋጩበት አጓጊ የሙግት አውድማ እንጂ። ችሎቱ ስራውን ሲጀምር የአርቲስቶቹ ጠበቆች ያቀረቡት የክስ መቃወሚያ ውድቅ መደረጉን ዳኛው በመዶሻቸው አረጋገጡ። ይህ ውሳኔ በተከሳሾቹ ፊት ላይ የከበደ ስሜት ያሳረፈ ሲሆን ፍርድ ቤቱም ተከሳሾቹ በቀረበባቸው ክስ ላይ የእምነት ክህደት ቃላቸውን እንዲሰጡ ለጥር 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። የችሎቱ ትኩሳት ያየለው ግን አቃቤ ሕግ 5 ገጽ የፈጀ ከባድ የክስ አቤቱታ ይዞ ሲነሳ ነው። ቀድመን በዛሀበሻ እንደነገርናችሁ አቤቱታው ያነጣጠረው ተከሳሾቹ እግረኛው በተባለው የዩቲዩብ ገጽ ላይ ቀርበው በሰጡት ቃለ ምልልስ ላይ ነበረ። አቃቤ ሕግ በቁጣ ስሜት እንደገለጸው ጉዳዩ በፍርድ ቤት እየታየ ባለበት ወቅት ተከሳሾቹ መግለጫ መስጠታቸው የፍትህ አጣጡን ሂደት የሚያዛባና በሕግ ላይ ተጽዕኖ የሚያሳድር ነው። በዚህም መሰረት አቃቤ ሕግ በሚከተሉት ታዋቂ አርቲስቶች ላይ የሰጠው ዋስትና እንዲነሳና ቅጣት እንዲጣልባቸው ለፍርድ ቤቱ ጥብቅ ጥያቄ አቅርቧል። ሰራዊት ፍቅሬ፣ ሰለሞን ቦጋለም፣ ይገርም ደጀኔም፣ ወንድም ካሌድ፣ ዳንኤል ተገኝ፣ አብርሃም ግዛው። ይህ ያልተጠበቀ የአቃቤ ሕግ መብረቃዊ ጥያቄ የጠበቆችን ጠረጴዛ አናውጦታል። የተከሳሽ ጠበቆች በአቤቱታው ላይ ተዘጋጅተው በቂ ምላሽ እንድንሰጥ ተለዋጭ ቀጠሮ ይሰጠን ሲሉ ዳኛውን ተማጸኑ። አቃቤ ሕግ በበኩሉ ጊዜ ሊሰጣቸው እንደማይገባና ዛሬ ከሰዓት በኋላ መቅረብ እንዳለበት በመሞገት የችሎቱን አየር አሟሟቀው። ፍርድ ቤቱ ግን የሁለቱ ወገኖች የሞቀ ክርክር ካዳመጠ በኋላ
የአቃቢ ግን የዛሬውኑ ጥያቄ በማለፍ ተከሳሾች ተዘጋጅተው መልስ እንዲሰጡ ለጥቅምት 2 ቀን ተለዋጭ ቀጠሮ ሰጥቷል። በዚህ ዕለት ቃለ ምልልሱ ሲሰጥ አብሯቸው የነበረው ጠበቃም እንዲሁም ተክለ ሃይማኖት አዳነ የራሳቸውን አስተያየት ይዘው እንዲቀርቡ ፍርድ ቤቱ ጥብቅ ትዕዛዝ አስተላልፈዋል። ከነጻነትና እስር ፍርሚያ ባሻገር ተከሳሾቹም ሌላም የህልውና ጥያቄም ባለፈው ችሎት አቅርቦ እንደነበር መዘገባችን ይታወቃል። በከፍተኛው ፍርድ ቤት የታገደብን የባንክ ሂሳባችን ይለቀቅልን ሲሉ ባቀረቡት አቤቱታ ላይ አቃቢ የራሱን አስተያየት ይዞ ሐምሌ 29 ቀን እንዲቀርብ ትዕዛዝ ሰጥቶ የነበረ ቢሆንም የዛሀበሻ ምንጮች እንዳረጋገጡት ይህ የገንዘብና የንብረት ጉዳይ በነገው ዕለት በችሎት ይታያል። የህግና የሚዲያ ትኩረት ያረፈበት ይህ የፊንቴክ ማጭበርበር ክስ በቀጣዮቹ የፍርድ ቤት ውሎች ምን አዳዲስ ገበናዎችን እንደሚያወጣም አጓጊ ሆኗል። እንግዲህ እንደሰማችሁት ነው የአርቲስቶቹ የፍርድ ቤት ጉዳይ በጣም እያነጋገረ ነው። እንግዲህ እኛም አዳዲስ ነገሮች ሲኖሩ እንደዚህ ዘንድላችሁ እንመጣለን። ለማናቸው የዛሬው ቪዲዮዎች እነዚህን ይመስሉ ነበረ። በኔክስት እንድንሰራባቸው አብረን እንድንስቅባቸው እንድንዝናናባቸው ትምህርት እንድንወስድባቸው የምትፈልጓቸው ቪዲዮዎች ካሉ በቴሌግራም ልታጋሩን ትችላላችሁ። በኔክስት ቪዲዮ እስከምንገናኝ ድረስ ተናፍቆኛላችሁ። ወዳችኋለሁ።